ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ። ዛሬ ዊክ 8ን ሪቪው እናደርጋለን። እንደምታውቁት የሁለት ወር የኢንተራንስ ኤግዛም ቻሌንጅ አዘጋጅተን ነበር። ዛትሚንስ ለሁለት ወር ከኢንተራንስ በፊት ለሁለት ወር ምን አይነት ጊዜ እንደምናሳልፍ እና ከሁለት ወር በፊት መጀመሪያ ሁለት ወር ከመግባቱ በፊት ኢንተራንስ ተፈተንኩኝ በራሴ። ከዛ ያ ውጤት አለ 417 ማለት ነው። ከዛ ሁለት ወሩን በምን አይነት መንገድ እንደማሳልፈው እናይና ከዛ ምን ያክል ለውጥ ማምጣት እንደምንችል ለማየት ሁለት ወር ቻሌንጅ አዘጋጅተን ነበር። ይሄ የመጨረሻው ዊክ ይሆናል ማለት ነው። ተግዳሮት ብዬ ከማስበው ነገር ሲጀምር ሌሊት እነሳለሁ ብዬ አስቤ ነበር። አልተነሳሁም ሌሊት። ምክንያቱም ያው ዘ ቤስት 10 ዴይስ እናደርጋለን ብለን ነበር ያኛው ሳምንት ላይ ካስታወሳችሁት። ከአሁን በኋላ ያሉትን 10 ቀናቶች ዘ ቤስት 10 ዴይስ ኢንተራንስ ጥናት ከጀመርን ጊዜ ጀምሮ ብለን ነበር አስታወሳችሁ ከነበር ማለት ነው። በዛ ምክንያት ሌሊት ለመነሳት ሞክሬ ነበር፣ አልቻልኩም። ማታ ስልክ አለመነካካት ውስጥ ከእንቅልፍ በፊት ሶሻል ሚዲያ ለመጠቀም ነበር፣ እሱንም አልቻልኩም። ያ አንድ እንትን ነው፣ አንድ እንደ ኔጌቲቭ የመቆጥረው ነገር ነው ማለት ነው። ሌላ ደግሞ እንደ አሪፍ ልነግራችሁ የሚችለው ነገር ዘ ቤስት 10 ዴይስ ነው ልል ይችላል እውነቱን ለመናገር፣ ወይም ደግሞ ዘ ቤስት 7 ዴይስ አንድ ሳምንት ነው ያንን ቪዲዮ ከሰራሁኝ። ስለዚህ ዘ ቤስት 7 ዴይስ ኤቨር ኢንተራንስ ማጥናት ከጀመርኩኝ ብዬ ማለት ይችላሉ። ኢንተርምስ ኦፍ ፕሮዳክቲቪቲ ነው። ግን አሁን ኢንተርምስ ኦፍ ለብዙ ሰዓት በማጥናት በደንብ እየገባኝ በማጥናት ከሆነ ህዳር ላይ እያንዳንዱ ቀን ዘ ቤስት ነበር መናገር ይችላሉ። ከትምህርት ቤት እገባለሁ፣ ትንሽ ናፕ አደርጋለሁ፣ እስከ 3 ሰዓት አነባለሁ፣ 3 ሰዓት እተኛለሁ፣ 9 ሰዓት እነሳለሁ። እንዲህ እያደረኩኝ ከትምህርት ቤት ከመጣሁኝ በኋላ ግን ናፕ አደርግ ነበር። እንዲህ እያደረኩኝ ነበር ማለት ነው። በጣም አሪፍ ነበር የህዳሩ ማለት ነው። ግን የህዳሩ ጀስት ፓሲቭ ነበር፣ ፓሲቭ ሪዲንግ ነበር። ዛትሚንስ ጥያቄ አልሰራም ነበር፣ እሰራ ነበር ግን ያን ያክል ነበር። እና አሁን ሌሊት ሳልነሳ ማታ እንዲህ ስልክ የነካካሁኝ ግን ስቲል ዘቤስት የሚያደርገው ዘቤስት ባይሆንም ግን ከህዳሩ ጋር የሚተካከለው በምንድን ነው ካለችኝ ኢፌክቲቭ ነበር። እንዴት ካለችኝ አፕቲቲዩድ፣ እንግሊዝና ፊዚክስ ክፍተቶች ናቸው ብያችሁ ነበር። የ2017ን ዛትሚንስ ያለፈውን ዓመት እንትን ስወስድ ያለፈውን ዓመት ፈተና 417 ሳመጣ አፕቲቲዩድ 45 ነበር ያመጣሁት። አፕቲቲዩድን አሻሻልኩት ባለፈ አይደል? አሁን ማን ይቀረኝ ነበር? ፊዚክስ እና ማት። ፓይለት ኤግዛም ላይ 72 ነው ያመጣው፣ 72 እና 75 እንደዛ መሰለኝ። የ2017 ላይ ታዩታላችሁ እንደዛ አይነት ነገር ነው ያመጣው። እነሱ ላይ በሳር የሆነ ያክል ማምጥ መጨመር እንደምችል አምን ነበር። ይሄኛው ሳምንት ላይ በጥያቄ እየረኩኝ ዊክ የሆንኩባቸውን ቦታዎች በደንብ እያጠቃሁኝ ነበር ማለት ነው። በዛ ምክንያት ማትስና ፊዚክስ በደንብ ተሻሽሏል ብዬ አስባለሁ። አለ አይደል ከሌላ ቪዲዮ መስለምናገር ተሻሽሏል አይነት ነገር ማለት ነው። ከዛ አንጻር ፕሮዳክቲቭ ነበር እንደል ያስችላል። ምንም እንኳን ያው ስልክ መከፈት ምናምን ቢኖርም ቀን ነው እያንበብኩኝ ነበር በዛው ልክ ማለት ነው። እሱንም ታስባላችሁ ማለት ነው። ዊክ 8 ይህንን ይመስል ነበር። ማትስና ፊዚክስ አሪፍ አንብበናል፣ ላዳሾቹም አሪፍ አንብበናል። ቀን በትክክል እስከ 4 ሰዓት በትክክል እያንበብኩኝ ነበር። ከ3 ሰዓት ጀምሬ ከ3 ሰዓት እስከ 4 ሰዓት ድረስ በትክክል ከጠዋት 3 ሰዓት እስከ 4 ሰዓት ማለት ነው በትክክል ፊዚክስ እና ማትስ ዊክ የሆንኩባቸውን ቶፒኮች እያንበብኩኝ ከዛ ጥያቄ እየሰራሁኝ ምናምን በደንብ አጥርቻለሁ። በደንብ እንኳን አይባልም ግን አጥርቻለሁ። አሁን የሚቀሩኝ ፊዚክስ የሚቀረኝ ቦታ አለ፣ ማትስ የሚቀረኝ ቦታ አለ። ግን ከዚህ በላይ እንትን አላቸውም። አሁን በጣም የሚያስፈልገው ባዮሎጂ ነው። 11ኛ ክላስ ባዮሎጂ ረስቼዋለሁ እና ከነገ ወዲያ ነው ወደ ግቢ ሄደን ነው የምንፈተነው እና ከነገ ወዲያ ነው ወደ ግቢ የምንሄደው። ስለዚህ ባለኝ 2 ቀን ኬሚስትሪ እና ባዮሎጂ ደግሞ ሙሉ በሙሉ ትቻቸው ነበር። ያው ፊዚክስ እና ማትስ ማጠናከር ስለነበረብኝ ባዮሎጂ የ11ኛ ክላስ ባዮሎጂ በደንብ ለማጠናከር ሞክራለሁ። ከዛ ኬሚስትሪ ደግሞ ስለ ኦርጋኒክ ኬሚስትሪ ስለ ሃይድሮካርበን ምናምን ነገር ማለት ነው ስለነሱ በደንብ ኬሚስትሪ እሱን ባዮሎጂ ደግሞ የ11ኛ ክላስ በተቻለኝ አቅም ከዛሬ ጀምሮ፣ ዛሬ እሑድ ነው፣ ከዛሬ ጀምሮ ለማንበብ ሞክራለሁ ማለት ነው። ዊክ 8 that means ዊክ 8 አይደለም ዊክ 9 ነው መሰለኝ፣ ይቅርታ ዊክ 9 የተጨመረልንን አንድ ሳምንት በትክክል በአግባቡ ተጠቅመናል ብዬ አስባለሁ። ከባለፈው ሳምንት የተሻለ ነበር፣ አሪፍ ነበር፣ በጣም አሪፍ ነበር። በዛ ሚንስ በጣም ጥሩ ጊዜ ነው ያሳለፍኩት ብዬ መናገር ይችላሉ።
ቀጣይ ቪዲዮ የምሰራላችሁ ምናልባት ቀጣይ እሑድ ልሰራ እችላለሁ፣ ላልሰራም እችላለሁ። እንደሆነ ግን ምሰራ ይመስለኛል፣ ግን አይታወቅም። እና የምሰራው ደግሞ ስለ 2 ወሩ ቻሌንጅ እንዳጠቃላይ ማጠቃለያ ነው የምሰራው። ተፈትኜ ወጣሁ ማለት ስለ ፈተናውም እንዴት እንደነበር ምናምን ነገር እነግራችኋለሁ፣ ሆነስትሊ እነግራችኋለሁ። ከዛ ፈተና ከተፈተንኩኝ በኋላ እንደዚህ ውጤቴ ምናምን በራሴ የምሰራ ይመስለኛል የምታወውን ነው እንትን ካለ በኋላ ከወጣ በኋላ ምናምን ነገር ከእናንተ እኩል ለማወቅ ሆነ ማለት ልክ እንዳወቅኩት ደግሞ አሳውቃችኋለሁ ብዬ አስባለሁ። ይህንን ይመስላል ማለት ነው። የ12ኛ ክላስ ተማሪዎች ካላችሁ እና እንደኔ የመጨረሻ ሳምንታችሁን እያሳለፋችሁ ከሆነ የሆነ ያስቸገራችሁ ነገር ወይም ደግሞ ከመፈተናችሁ በፊት የምትጠይቁኝ ነገር ካለ ዛት ሚንስ የ2019 ተፈታኞች ይህንን እያያችሁ ከሆነ ማለት ነው የምትጠይቁኝ ነገር ካለ ኮመንት ላይ ብጽፉልኝ ያው ከ1 ዓመትም በኋላ ዛት ሚንስ 2019 እመልስላችኋለሁ ማለት ነው። ለመመለስ እሞክራለሁ። እስካሁን ድረስ ይህንን ቪዲዮ ከተከታተላችሁ ትወዳችሁታል ማለት ነው። ሰብስክራይብ ይጠቅመኛል ብላችሁ ካሰባችሁ የኔን ጀርኒ ማየት ይጠቅመኛል ብላችሁ ካሰባችሁ ሰብስክራይብ ማድረግ ትችላላችሁ። ቴንኪው